ሰላም ይሁን። በሌላ ቪዲዮ ተመልሰናል። እንግዲህ የመጀመሪያ ቪዲዮአችን ነው እያስባለሁ። ሁላችሁም ሼር ሰብስክራይብ በማድረግ ቻናላችንን ይቀላቀሉ። አሁን ያለነው ፍሬንድሺፕ ፓርክ ጋር ነው። እንግዲህ ሁላችሁም እየመጣችሁ ፈታ በሉ እንላለን። ያለውን ነገር ሁሉ እናሰጋችኋለን ብለን እናሳይ አይ የሚፈልግ ሰው አለ ነገር እኔ ከፈለገ አስሞላለታል። ያበደው እንግዲህ እንደምትጠዩት ጋይስ እቺ ኢኮኖሚ ከፈለገ አለ እነዚህ እንዲሞሉለት የሚፈልግ ነው። እንግዲህ እንደምታዩት ጋይስ አሪፍ ቦታ ነው የመጣ ነው ብለን እናስባለን። ሁላችሁም እንግዲህ ሰብስክራይብ በማድረግ ቻናላችንን ይቀላቀሉ፣ አበረታቱ እንዳለን እኛም እንግዲህ አዲስ ቪዲዮ ነው የመጣውና ቦታው ነግሬያችኋለሁ። አንድነት ፓርክ መግቢያ 150 ነው እንግዲህ ወደዛ ነው። እንደምታዩት የሚገርም ቪዲዮ አለው። ከዚህ ከበይ ሰዓት መሰለኝ የመጣው 10 ሰዓት ምናምን ላይ ነው። ሁላችሁም እንግዲህ ሰብስክራይብ ያደረጋችሁ ሁላችሁም ሰብስክራይብ ያደርጋችሁ እንግዲህ ጋይስ እኛ በዚህ በፀሐይ ለእናንተ ብለን ነው እዚህ የመጣነው። ከዚህ የበለጠ የሚገራርሙ ቪዲዮዎችን እንለቃለን። ሰብስክራይብ አድርጉ ብቻ እናንተ ሰብስክራይብ። አጣይ ደግሞ የት ቦታ እንሂድ ኮሜንት ላይ ንገሩን እስቲ። እሱን ደግሞ ለጋችሁ ጥላ ምናምን አለ ደቅ ብላችሁ እንግዲህ ሻይ ቡና ማለት ትችላላችሁ። ይዛችሁ ከገባችሁ እዚህ ጋር የለም ወኪ ያረግና ቀበለ ቪዲዮ አለ። ግን ሰዓቱ ትንሽ ፀሐይ የሆነብን እንጂ አሪፍ ነው ብለን እናስባለን። ሁላችሁ ሬስቶራንት አለ እዚህ ጋር ፍለክታችሁ ሰብስክራይብ ይላችኋል። ሰብስክራይብ ያደርጋችሁ እዚህ ጋር ማፕ አለ ነው እዛ ጋር እንከፍታለን ይችላል። አሪፍ ቪዲዮ ያለበት ቦታ እየፈለግን እንግዲህ እያሳየናችሁ ነው። እስከዛ አንተ ማፑ ነው አመጣለሁ። እዚህ ጋር በብዛት ለሰርግ ምናምን ፕሮግራም የሚደረገው እንግዲህ እንደምታዩት እዛ ጋር ቤተሰብ እየተነሳ ፎቶ አሪፍ ፎቶ መነሳዎች አሉ። መታችሁ ብቻ እናንተ ፎቶ መነሳት ነው። ሻበዩ አለ ብለን እናስባለን።
አሪፍ ነው። ብቻ ፀሐዩ ትንሽ አደረቀን እንጂ እየወጣን ነው እንግዲህ ያለውን ቪው አብረን እናየዋለን። ይቻላል አይቻልም አናውቅም። ጋር ዝም ብለን የገባ ትንሽ ከፍታ ስላለ ያበደ ነው ያለው። ቪው ሌላ ታሪክ። ቅድም የነበርነው እንግዲህ ያው እዛ ጋር ነው እንደምታዩት፣ እዛ ጋር ነበርን ቅድም። አሁን ደግሞ እንዲወጣን እዚህ ጋር ነው ያለነው። አሪፍ ነው ቪውና ፀሐዩ ብቻ እየነገርናችሁ ነው። ፀሐዩ ብቻ እንጂ የኛ ምርጥ ነው። ሌላም ቦታ እንደዚህ ብዙ እንደምንሄድ ተስፋ አደርጋለሁ። ሁላችሁም ሰብስክራይብ በማድረግ ቻናላችንን ይቀላቀሉ። አሪፍ ቦታ እንደምንሄድ ተስፋ እናደርጋለን። ሁላችሁም ሼር ኮፒ ሊንክ እያደረጋችሁ እየወረድን ነው። አሁን እንግዲህ እየወረታችን ነው ነው እዛ ጋም እንግዲህ ቪዲዮ ምናምን ለቲክቶክ መስራት ትችላላችሁ። ፍሪ ነው እንግዲህ እዚህ ከመጣችሁ 150 ብር ብቻ ከፍላችሁ ነው የምትገቡት። ማፕም አለ እንግዲህ ካላወቃችሁ በማፕ መሄድ ትችላላችሁ። ግን ኖርማል ነው መንገዱ ነው የምላችሁ። እኛ ግን ከዚህ በፊት መተን ስለምናውቅ ምናምን በስነ ነው እየሄድን ያለ ነው። ብቻ እናንተ ሰብስክራይብ ጋይስ ፓውዝ የምናደርገው በዛከት ከበዛባችሁ ሰው ስናይ ምናምን ያው እንደ ሰው ፍላጎቱ ላይፈልግ ይችላል ብለን ነው እንጂ ሌላ ነገር የለውም እንላችኋለን። እንግዲህ ያው እዚህ ጋር ወራጅ ወንዝ ምናምን አለ። አሪፍ ነው ብቻ ማርያምን እምላችሁ በጣም የሚገርም ነው። እኛ ተመችቶናል። ፋውንቴኑ ምናምን በቃ አሪፍ ነው። ሩፍቶፕም ደግሞ አላቸው እያንዳንዳቸው ለሰርግ ነው መሰለኝ ሲመስለን። ገና ሬስቶራንቶቹ ገና አልተከፈቱም። ዛሬ ሰዓቱ ነው መሰለኝ ገና ነው እና ለወከን ስፖርት ስለመሩት ሆናን ሪኮመንድ ይደረግ ቦታ ነው። አሪፍ ነው እንዳልኳችሁ እንዳልኳችሁ ቦታው ፍሪንጅ ፓርክ ነው። እንግዲህ እንደምታዩት እዛ ጋርም ቁጭ ብላችሁ እንግዲህ ማየት ትችላላችሁ። ሁላችሁ ቁጭ ብለናል። እንግዲህ ቁጭ ብለን ነው ያለነው። ታችሁ ብቻ ብዙ ደክመን ነው የመጣነው። እዚህ ጋር እንግዲህ አረፍት ያለ ነው። እዛ ጋር ይታያችኋል እንዴት ነው ይፈጥ አሪፍ ነው። ሰውም እንግዲህ ወክ እያደረገ ምናምን ቤተሰብ ጋር ምናምን ይሄዳል። ብቻ ሪኮመንድ እያደረግናችሁ ነው። በጣም አሪፍ ቦታ ነው። እየመጣችሁ ተዝናኑበት እንላችኋለን። ሁላችሁም ሰብስክራይብ በማድረግ ቻናላችን ይቀላቀሉ። ያላችሁ ጆን ድሪም ቭሎግ ላይ ነው። ሌትስ ጎ ሰብስክራይብ በማድረግ ከእኛ ጋር ይቀላቀሉ እንላለን። ገና ዋንኪ ያልገባ ነው። ዋንኪ ስታስገቡ ብዙ ነገር እንደምናሳያችሁ ተስፋ እናደርጋለን። ቻናል ሃይኪንግ እንሞክራለን ብለናል። እንግዲህ ካምፒንግ፣ ሃይኪንግ፣ ዋንኪ ስንገባ ሃይኪንግ ፕሮሚስ እንወጣለን። ከአዲስ አበባ እንሞክራለን። ብቻ እናንተ የሚጠበቀው ሰብስክራይብ በማድረግ ሁላችሁም ቻናላችን ይቀላቀሉ። አዲስ አበባ ላይ ሌላ ቦታዎችን እናሳያችኋለን። ብዙ እናሳያችኋለን። ብቻ እናንተ ሰብስክራይብ
እዚህ ጋርም ደቅ ትላለህ፣ እዛ ጋርም ደቅ ትላለህ። ዘሴም ነው ብራዘር። ግን ተረዱን እሺ ጋይስ፣ ከዚህ በላይ መቅረጽ እንችላለን ሰልፊ ካልያዝንም ዛሬ። ለዛ ነው እንጂ ከያዝን አይመችም። ፉል ቪዲዮን ሳላችኋለን በሌላ ቀን። አሁን ትኬት ምናምን አስቸግረው ነበር ትንሽ ነው፣ ለዛ ነው። ብቻ ቪው ሌላ ታሪክ ነው። እዚህ ጋር በብዛት ሰርግ ምናምን ነው የሚዘጋጀው። እንግዲህ ታውቃችሁት ሰርግ ምናምን በጣም ይሆንና በጣም ይመቻል ለፎቶ ምናምን። በብዛት ለሰርግ ነው የሚሆነው የቦታ አሪፍ ነው። እንግዲህ እኛም እየሄድን ነው። በዛው እንግዲህ ሰው እንዳይታይ ብለን ነው፣ ብዙ ፕራይቬሲ ነውና ለዛ ነው። ይሄ ወንበር ነው ምናምን ነው ለመቀመጥ እንግዲህ አሪፍ ነው። ማታ ላይ ደግሞ አሪፍ ይኖራል ያስባል። በጣም ወደ ማታ ያው እዛ ጋር ምናምን ይበራራሉ ሙሉ። በብዛት ሰርግ ነው ብያችኋለሁ እዚህ አካባቢ። ጫፍ ጫፍ ላይም እንግዲህ እዛ ጋር እንደምታዩት መብራቱ ምናምን ይበራራሉ። ደግሞ ዘፈን ይከፍታል። እዚህ ጋር የሚፈስ ምናምን ያባያዙዋል። ፊት ምናምን ቀርጸዋል እንግዲህ ለሰርግ ምናምን እንዳልኳችሁ ያበደ ነው ያለው። እኛ እዚህ ጋር ነን። In one floor there is 8 units. يعني 9 square meters. No, 8 units. The least unit is like the highest. ያው ሙሉ ቤተሰብ ይነሳል ፎቶ ለሰርግም። ዛጋ እንግዲህ አንዳችሁ ስታገቡና መተን እንደዚህ እንቀርጻችኋለን። ገና ወደ ፊት ለፊት አልሄድንም፣ ወደዛኛው ጋር ወደ ላይም አለ ሌላው። እዚህ ጋር እንደምታዩት እዛ ጋር የሚገርም ፋውንቴን አለ።
እዚህ ጋር ደግሞ ጆን አለ። ዋንኪ አስገቡ። እንደምን የተለያዩ ቪዲዮችን እንለቃለን በቅርቡ። ይሄኛው ትንሹ ብሎግ ነው የሚሆነው በትንሹ። ከዚህ የሚገራርሙ ብሎጎችን እንለቃለን። ዴይሊ ብሎግ እንድንጀምር 1000 ብቻ አስገቡ። እዚህ ጋር እንደምታዩት የሚፈስ ወንዝ አለ እና እንዳልኳችሁ ነው ጋይስ፣ የሚገራርሙ ብሎጎችን ነው የምንለቀው። ሃይኪንግ ከአዲስ አበባ እንወጣለን፣ ካምፒንግ እናደርጋለን፣ ዴይሊ ብሎግ እንለቃለን። እዚህ ጋር ደግሞ ቀጭቃጭ አረፍ እንዳለን እዚህ ጋር ደግሞ ፈልጋችሁ ሁላችሁ ማውጣት ትችላላችሁ። እንግዲህ ጋይስ አሁን ባንክ ስላገባችሁ እንደምታዩት ነው። ይሄ ለመዝናናትም ለምንም የሚሆን ሪኮመንድ የሚደረግ ቦታ ነው። እዚህ ጋር ደግሞ እንደምታዩት የተለያዩ እጽዋቶች አሉ። ለሰርግ፣ ለልደት፣ ለፋሚሊ ፒክቸር ምናምን የሚገርም ቦታ ነው እንደምታዩት ነው። እባካችሁ ዋንኪ ያስገቡን። ዋንኪ እንፈልገዋለን በጣም ስለማታውቁ ጋይስ። በቃ ከእናንተ እኮ ምንም አይጎልም፣ ዋንኪ ብቻ። እዛችሁ ካለን በእኔ ጀመርናችሁ። እንግዲህ ሰው ስላለ ምናምን ነው ከት ያደረግነው ጋይስ። ዋው ምናምን ግን ትንሽ ቆሸ እንጂ ማርያምን ያበደ ባይቆሽሽ አሪፍ ይመስላል። ዋው ድምፁ ማጋጭታ በየቦታው ፎቶ ይነሳል። በዛ ፎቶ ደግሞ ወዳጅነት አደባባይ ግንባታ ማስጀመሪያ ዝግጅት መስከረም 20 ቀን 2012 የተከፈተው 2000 እንደሆነ የጋፈታ ጆይንት ክሪኤሽን እዚህ ጋር እንደምታዩት አለተማ ያትክልት ስፍራ እንግዲህ ጋርደን ነው እንግዲህ እንደምታዩት። እዚህ ጋር ደግሞ ካፌ አለ ሚጁ ካፌ ይባላል። እንግዲህ ኮመንት እናደርጋችሁ ሌላ ቪዲዮ ጠብቁ። ሚጁ ካፌ የሚለው እንግዲህ ምንም አልከፈልንም። እንግዲህ ማስታወቂያም እየሰራን አይደለም። እንግዲህ ኮመንት እናደርጋችሁ ብለን ነው። ያሳይ በጣም ደስ የሚል ቦታ ነው። እንግዲህ እንደምታዩት እዛ ጋር ጀረስ ለምን እንደሚያና አላውቅም። በደንብ እዛ ጋር ቱዊት አለ እንግዲህ ሳጋ ደግሞ ንግድ ባንክ አለ እንግዲህ ሲቢ ኮሜርሻል ባንክ ጋይስ የሆነ ሰብስክራይብ ብታደርጉልን ኮላብ እናደርጋለን ከዩቲዩበሮች ጋር። የእሱን ደግሞ አካውንት እዚህ ጋር አስቀምጥላችኋለሁ። እኛም በቅርቡ እንጀምራለን፣ ስትሪሚንግ እንጀምራለን፣ ሁሉ ነገር አይ ቲንክ ይሄ ነገር ማፕ ነው። እዛ ጋር ልጆች መጫወቻ አለ። ቀረብስ እናሳያቸዋለን። ድምፁን ብታስገባ ይመስላል። የወዳጅነት እንግዲህ የጉብኝት ቦታ መገለጫ ሰሌዳ ይላል። አሚባራ ሰላማዊ ቦታ ነው። እግዚአብሔር ሰላማዊ ቦታ ደስ ይላል።
ስፋቱ ደግሞ ይል አሪፍ ነው። እዚህ ጋር ዮሐንስ አለ። እየጎበኘ ነው ከእናንተ ጋር እንግዲህ ሁላችሁም አንድ ሰብስክራይበር ነው። ሁላችሁም አንድ ሰብስክራይብ በማስገባት እንግዲህ ተባበሩ እንላለን። አንድ ሰብስክራይበር ለእናንተ በጣም ትንሽ ነው፣ የእኛ ግን በጣም ብዙ ነው። እዚህ ጋር እንደምታዩት ስፒከሩን እየከፈቱት ነው። እንደምታዩት ነው እንግዲህ ጋይስ፣ ሰላማዊ ቦታ ነው በጣም እንደምታዩት ነው ጋይስ። የልጆች መጫወቻ አለ፣ ያበደ ነው ብቻ። እንደ አዲስ አበባ ደረጃ በጣም የሚያምር ቦታ ነው። ሌሎችም ፓርኮች እንገባለን ቀጣይ። ብቻ ሰብስክራይብ አድርጉ፣ ላይክ አድርጉልን። ይሄኛው ቪዲዮ 500 ላይክ ካለፈው ሌላ ፓርክ እንደምንገባ አይ ፕሮሚስ። እዛ ጋር ሰላም እያቻችሁ ነው እንግዲህ እያያችሁ ነው። ሰብስክራይብ በይላታል ይተገም ሰማዕታት ሙዚየም ድሮ ሙዚየም ነበር፣ አሁን ግን ክፍት ነው። እርግጠኛ ነኝ። እዚህ ጋር የልጆች መጫወቻ አለ እንግዲህ እዚህ ጋር የልጆች መጫወቻ ነው። እንደምታዩት አሪፍ ቦታ ነው የወጣነው። እዛ ጋር ደግሞ ቪዲዮ ምናምን ዳንስ ምናምን የሚሰሩ ናቸው። ቅድም ያያናቸው ነበር። ሯጭ አለ። አንዳንድ ሯጭ ነኝ የሚሉ ደግሞ አሉ። በዚህ ሰዓት አሁን ይሮጣል። እዚህ ጋር አድካሚ ነው የሆነ በረከት ያደክማል። እዚህ ሲጀመር ሙሉ እያያችሁ ናቸው። ስፖርት የሚሰሩ ምናምን ክብደት ለመቀነስ ምናምን ነበር። ክብደት የሚቀንሱትም እኮ አየናቸው እዛ አካባቢ። እዚህ ጋር ሸገራ አሳይቃለ ባይ እዚህ ጋር ነው እዚህ ጋር ሸገር ሐይቅ የሚላለ ወደዚህ እየገባን ነው እንደምታዩት። ወደ ላይ እንደምታዩት እዚህ ጋር ካፌ ነገር አለ። ግራንድ ሬስቶራንት የሚል ነው ያለው። አሁን ወደ ላይ ልንወጣ ነው። ላይ ደግሞ ሌላ ቪዲዮ አለ። እስቲ አብረን እናየዋለን። እንግዲህ ጋይስ እንግዲህ አሁን ሰብስክራይብ አድርጉ እያልኳችሁ ነው ያሉት። ሰብስክራይብ ሰበሩ ወደፊት ይላል።
ሌላ ታሪክ ማርያምን ሌላ ታሪክ። እዛ ጋር ደግሞ ያለው አንድነት ፓርክ ነው። አንድ ቀን ገብተን እናሳያችኋለን። እዛ ጋር ደግሞ ሳይንስ ሙዚየም ነው። እሱንም እንገባለን በቅርብ ቀን ጠብቁ። ዛሬ ትኬት ምናምን ቼክ እያደረግን ነበር ነው። መግቢያው እዛ ጋር ነው። እዛ ጋር ነው ትኬት ምናምን ቆጥረን የመጣ ነው። መግቢያው እዛ ጋር ነው። እዛ ጋር ወዳጅነት ፓርክ ነው። ከዛ በዛ ወጣን። እንግዲህ መጣን። በዚህ ጋር አልገባንም ግን ሰው የሚገባው እዚህ ጋር ነው። እዛ ጋር ሰርገኛ ምንድን ነው? ዛሬ እኮ ሰኞ ነው ግን እሑድ ነው የሚመስለው ሰርግ። እዚህ ጋር እንደምታዩት ነገር ነው መሰለኝ። ጃስም ቅድም ቀረጻ እያየሁ ነበረ። ሰርገኛ እንግዲህ ቪው ሌላ ታሪክ ማርያም ዩኒቲ ለማለት ነው። ቻርማ ዩኒቲ ነው የምትለው። ይሄ ደግሞ ባዶ ነው። እንግዲህ ሲከፈት ምን እንደሚሆን አብረን እናያለን። ከታች ነው መሰለኝ ያለው። አይ ከታች አለ። የቅድሞቹ ሰርገኞች ላሳያችሁ። ከዚህ ጋር ደግሞ ታገባላችሁ በሚለው ነው አስሪም ባሳያችሁ። ያ ፓርኪንግ ነው። መኪና ምናምን ጋር ስትመጡ ፓርኪንግ የምታደርጉበት ቦታ ነው። እኛም እያየነው እናንተም እያያችሁ ነው። አይ ነው ግን ሰብስክራይብ አድርጉን። እስካሁን ያላችሁ ሰብስክራይብ። ሩፍቶፕ ላይ እየወጣን እያሸገናችሁ ነው። በየቦታው እዛ ጋር ይቀርና እዛ ጋር ምን ይላችኋል? ግራንድ ሬስቶራንት ነው እንግዲህ። ከተሻለ ብረን እናየዋለን። ከፍለን ደግሞ ወደዛ ጋር እንሄዳለን። እዚህ ጋር በልታችሁ ምናምን አጣሉ እንላለን። ባለጌ ምንድን ነው? በልታችሁ አጣሉ። እስቲ እዚህ ጋር ነው እንግዲህ ጋሽ ለምጤፍ ጋር ጠብ ብዬ ነበረ ማለት ነው። አተ ይርቂ ማሪ ነው። እዚህ ጋር ትንሽ ቁጭ ነው እንግዲህ ጋር ሁላችሁም ተከታተሉ።